ከነዚህ ሻማዎች የምትመርጡት ስለ ድብቁ ማንነታችሁ ይናገራል። ከነዚህ ሻማ ውስጥ የእናንተ ምርጫ የትኛው ነው? ሰሞኑን ቲክቶክ ስለዘመተብኝ ፕሊስ ሁላችሁም ፋሚሊዎች ሆናችሁ አምስት ጊዜ ኮፒ ሊንክ አድርጉ። ለቤቱ አዲስ የሆናችሁ ደግሞ ፎሎ አድርጉ። እሺ፣ ከነዚህ ሻማዎች የእናንተ ምርጫ ቁጥር 1 ላይ ያለው ሻማ ከሆነ ያ ማለት እናንተ ሰላማዊ የሆነ መንፈስና ነፍስ ያላችሁ በጣም ውስጣችሁ የተረጋጋ እንዲሁም ደግሞ ሚዛናዊ የሆናችሁ ሰዎች ስትሆኑ በስሜትም የተረጋጋችሁ ቃልም የሆናችሁ አይነት ሰዎች ናችሁ። በጣም ህብረት ወዳድ፣ ጥምረት ወዳድና ማስመሰል የማይመቻችሁ ብዙ ጊዜ ራሳችሁን ሆናችሁ መገኘት የምትፈልጉ አይነት ሰዎች ናችሁ። ሰዎችም በእናንተ ዘንድ ምቾትና ደህንነት የሚሰማቸው አይነት ሰዎች ስትሆኑ ሌሎችን አዳማጭ፣ ሌሎችን የሚረዳና ለሌሎች ደግሞ ስፍራ የሚሰጥ በሰው ነገር ውስጥ ጥልቅ የማይል ፐርሰናሊቲ ያላችሁ ናችሁ። ነገር ግን የእናንተ ምርጫ ቁጥር 2 ላይ ያለው ከሆነ ያ ማለት እናንተ በጣም ብልህ እና እንዲሁም ሐሳቢ፣ ነገሮችን በብልሃት የምታስቡ ሐሳብ ሰጪዎች፣ ለሌሎች ሐሳብን ሼር ማድረግ የምትወዱ ነገሮችን በጥልቀት አገናዛቢና ተፈጥሯዊ ንቃት ያላችሁ አይነት ሰዎች ናችሁ። ጸጥታ ወዳዶችና ውስጣዊ እድገት ላይ የምታተኩሩ አይነት ሰዎች ናችሁ። እንደዚህ ፊሎሶፊካሊ ወይም ደግሞ በሃይማኖት ማደግን መበልጸግን በጣም የምትወዱ ወይም ለዛ ቅድሚያ የምትሰጡ አይነት ሰዎች ናችሁ። ሰዎችም የምትሰጡት ምክር ሐሳባችሁን በጣም የሚያደንቁላችሁ አይነት ሰዎች ስትሆኑ ነገር ግን ከነዚህ ሻማዎች የመረጣችሁት ቁጥር 3 ላይ ያለውን ከሆነ ያ ማለት እናንተ ጓደኛ ጓደኛ የሚሆን አይነት ፐርሰናሊቲ ያላችሁ አይነት ሰዎች ናችሁ። ሞቅ ያለ ማንነት ያላችሁ፣ ማህበራዊ ነገርን በጣም የምትወዱ የምታስቀድሙ፣ በጣም ስሜታዊና ስሜት የደመቀበት ህይወት ያላችሁ አይነት ሰዎች ናችሁ። እንዲሁም በጣም ቅን ኦፕቲሚስት፣ እንዲሁም በጣም ግንኙነት ፈላጊዎች ናችሁ። ደስታንም ደግሞ አካፋይ ናችሁ። ደስታችሁን ብቻችሁን መካፈል የማትወዱ ለሌሎች ሼር ማድረግ የሚያስደስታችሁ ናችሁ። እንዲሁም ሌሎችን ሰብሳቢ ቡድን ፈጣሪ አይነት ሰዎች ናቸው። ነገር ግን የእናንተ ምርጫ ቁጥር 4 ላይ ያለው ሻማ ከሆነ ያ ማለት እናንተ ወይም እናንተ የምትወከሉበት ፐርሰናሊቲ ሚስጥራዊ የሆነ ፐርሰናሊቲ ነው። በጣም ጥልቅ የሆነ ሚስጥራዊ የሆነ ማንነት ያላችሁ እና ብዙ ጊዜ በአስቸጋሪ ነገር ውስጥ የምታልፉ ብዙ የሚጎዱ ነገሮች የሚገጥሟችሁ ነገር ግን ከዛ ደግሞ ብልሃትንና ጥንካሬን እየተማራችሁ ወደፊት የምትቀጥሉ አይነት ሰዎች ስትሆኑ የፈጠራ ችሎታችሁ ከፍተኛ የሆነ እንዲሁም በጣም አፍቃሪዎች፣ ከሌሎች ጋር በስሜት በጣም የምትጣበቁ አይነት ሰዎች ናችሁ። ከውጭ ሲያዩአችሁ በጣም ኮስታሮች ብትሆኑ ነገር ግን ውስጣችሁ ልባችሁ ውስጥ ብርሃን ያለ አይነት ሰዎች ናችሁ። ይህ ፐርሰናሊቲስ ማንነታችሁ ከጎለጠላችሁ በኮሜንት ሴክሽን ላይ አሳውቁኝ። ለቤቱ አዲስ የሆናችሁ ፎሎ አድርጉ፣ ላይክ አድርጉ። አመሰግናለሁ።